ከአንድ ዩቲዩብ ቪዲዮ ሪፖርት እንዴት በቀላሉ ይዘጋጃል? ዛሬ የምናየው ከብዙ መንገዶች ውስጥ አንዱን የሆነውን ከዩቲዩብ ቪዲዮ ወይም ከሌሎች ቪዲዮዎች የዛን ቪዲዮ ኮንተንት በሪፖርት መልክ ወይም በጽሁፍ መልክ ለማግኘት የሚረዳን የኤአይ ሶሉሽንን እናያለን። ብዙ ናቸው፣ ግን ካሉት ውስጥ ጀሚኒ ላይ እንገባና ያው እንደተለመደው ታያላችሁ። ጂምስ እንግባ ክሊክ እናደርግ። ጂም ከገባን በኋላ እችኛዋን ሾው ሞር የሚለውን እናያለን። በዚህ አይነት መልኩ ይመጣልናል። እነዚህ ጂምስ የምንላቸው ነገሮች ናቸው። ሚኒ አፕ ባሏቸው ልክ እዚህ ጋር ቢልድ ኤአይ አፕስ ኤኒ ካይንድ ኦፍ ጂም ፍሮም ጉግል አፕስ ክሬት ኤንድ ሼር ኤአይ ሚኒ አፕስ ኢን ከስተም ወርክ ፍሎ ዊዝ ጉግል አፕስ ስትራይፕ ሜድ። በአጠቃላይ ኮንሰፕት ምንድን ነው? ትንንሽ የሆኑ ኤአይ ቤዝድ አፖች ናቸው። ከዚህ ውስጥ እኛ የምናየው ይህንን ነው። ለርኒንግ ዊዝ ዩቲዩብ የሚለውን እሱን ክሊክ እናደርገዋለን። በእንደዚህ አይነት መልኩ ይመጣል ማለት ነው። ኮንሰፕቱ ምንድን ነው? የዩቲዩብ ቪዲዮ ዩአርኤል ሊንኩን እናመጣና እዚህ ውስጥ እንከተዋለን። ከዛ በኋላ እሱ አናላይዝ ያደርገውና ሪፖርት ይሰጠናል። ሪፖርቱ በኤችቲኤምኤል ፎርም ነው የሚያመጣልን። ደስ በሚል መልኩ ነው፣ ዳውንሎደብል በሆነ መልኩ ያመጣልናል ማለት ነው። እዚህ ጋር ፕሮምፕት አለ ራሱ የሆነ ማለት ነው። ያ አፕ ነው ሞዲፋይ ማድረግ እንችላለን፣ ግን አድቫንስድ ነው። እንዳለ ለመጠቀም ግን እንዴት ነው ፋንክሽን ያደርገው የሚለውን ለማወቅ እዚህ ጋር ይሄ ነው ፕሮምፕት ዋናው ነገር። User wants an app that takes a video as input, generate a report on its educational relevance, and create a quiz to review the video's content. So ምንድነው የምናደርገው? የሆነ ዩቲዩብ ቪዲዮ ሄዱና ሊንክ አውት እኔ አንድ አለኝ። እዚህ ጋር እንደምታዩት የራሳችሁን አፕሎድ ማድረግ ትችላላችሁ። ከራሳችሁ የዩቲዩብ ሳይሆን ሌላ ማድረግ ትችላላችሁ። የዩቲዩብ ይቻላል፣ ከጉግል ድራይቭ ማድረግ ይቻላል፣ ዌብካም ከብዙ ሶርሶች መጠቀም እንችላለን። እኛ የዩቲዩብ ቪዲዮን እንጠቀማለን። ይህንን አደረኩት። ከዛ ኢንሰርት በሉት ያመጣላችኋል። አማርኛ ነው የተጠቀምኩት፣ አማርኛ ቪዲዮ ነው። ከዛ በኋላ ጀስት ይህን ማድረግ ነው። ትንሽ ታይም ይወስዳል። ያው እስኪጨርስ ፋስት ፎርዋርድ አደረገውና ተመልሰን እንመጣለን። ያው እንደምታዩት ጨርሷል። ረጅም ሰዓት ነው የወሰደኝ፣ የኢንተርኔት መሰለኝ። ብቻ ግን ይህን ይመስላል። ሙሉ ስክሪን አድርገው እንግዲህ በዚህ መልኩ ሪፖርት ይሰጠናል ማለት ነው። አሪፍ ነው። ዳውንሎድ ማድረግ ይችላል። ኤችቲኤምኤል ነው፣ ዌብሳይት መሆን የሚችል ይመስለኛል። እንግዲህ በዚህ መልኩ ሪፖርታችሁን ማግኘት ትችላላችሁ ማለት ነው። ከሌሎቹ የተሻለ ይመስለኛል። እስቲ አስተያየታችሁን ኮሜንት ላይ ድሮፕ አድርጉት። ላይክ፣ ሰብስክራይብ በማድረግ አግዙን። መልካም ጊዜ